ምንድን ነው ያለው? እነዛ በጀርቦቻቸው ሆነው በጀርቦቻቸው ተጋድመው ተፈጥሮን የሚያስተነትኑ ሰዎች ተፈኩር የሚያደርጉ እነርሱ አላህ ስብሐነሁ ወተዓላን ያውቁታል። በቃ አላህን ለማወቅ ፍጥረታቱን ማወቅ ነው የሚጠበቅባችሁ። ያኔ ምን አይነት ሀያል አምላክ እንዳላችሁ ማየት ምናምን የሚለው አይደል? የእናንተ አምላክ ተገለጠ አልተገለጠና ባሪያ ነው ልጅ ነን ባሪያ ነን፣ ይሄ ሁሉ ይገባችኋል። እንዴት ነው የዛ አምላክ የዛ ታላቅ ኃይል የሆነ አምላክ ልጅ ነኝ ብሎ ማሰብ እንዴት እንደሚያሳፍር ታዩታላችሁ። አገልጋዩ ነኝ፣ ተገዢ ነኝ። አዎ ኃይሉን ስታውቁ ያ ነው የሚገባችሁ እናንተ ተገዢ እንደሆናችሁ። ያ ደግሞ እሱ ተገዙ ስላለ ብቻ ሳይሆን ስለሚገባው እንደሆነም ታውቃላችሁ። እና ይህ አምላክ ደግሞ ጓደኛ አድርጎናል፣ ፍሬንድስ ኦፍ አላህ ብሎናል። እና ይህ በጣም ትልቅ ነገር ነው። ሁሉን ነገር በቃ ግልጥልጥ አድርጋችሁ ነው የምታዩት። እንግዲህ ይቺ ቁጫጭ የማታክል ሰው ለበላው ቅጠል ዘር ማንዘሩን ሲወቅስ ምናምን አስቡት። ያ አምላክ ማለት ነው ማዳን የማይችል ሆኖ ይቅርታ ማለት ምህረት መለገስ ማይችል ሆኖ እንደ ሰው እንደዛ ሲሆን ማለት ነው እንደዛ ሲወርድ ሲመጣ ምናምን ሱብሃነላህ። እና ተፈጥሮን ብቻ ካያችሁት እውነተኛው አምላክ የቱ ነው? የውሸት አምላክ ወይም ደግሞ ሰዎች እየፈጠሩት ያለው አምላክ የቱ ነው የሚለውን ነገር ትረዳላችሁ። ፊልም መጋበዝ አልፈልግም፣ ግን ፒኬን እዩት። ፒኬን እዩትና ለአንተ ኃጢአት ሲል ተሰቀለ ሲሉ ማይቻል ከ2000 ዓመት በፊት እኔ መች ነበርኩ ምናምን እንዳለው ልክ እንደዛ እነሱም በአእምሯቸው ለፈጠሩት አምላክ ነው የሚገዙ። እኛ ደግሞ አእምሯችንን የፈጠረልንን አምላክ እንገዛለን ማለት ነው። እና አላህ ይጠብቃችሁ። አይ ቲንክ መተኛት ያለብኝ ይመስለኛል። ሱብሂ ካልሆነ ሱብሂ መነሳት ይከብዳል።